ትሰሚያለሽ? አንቺ ፌንጣ ለኔ መልስ የምትሰጠኝ ሴት አትመቸኝም። በጥፊ አቃጥዬሽ ነው ከዚህ መሄድ። በጥፊ ነው ያልከው? አዎ በጥፊ። አሁን ሳላጮልሽ ተናገሪ። ለምንድን ነው የቀረሽው? እንደው ግደለኝ እንጂ መቼም ቢሆን ምን እንደሆንኩ አልነግርህም። እስኪ ምን እንደምታመጣ ያለው። ተይ አንቺ ፌንጣ አትሳፈጪኝ፣ በኋላ እንዳትጸጸች። ኧረ እባክህ ምን ልታረግ ልትመታኝ? ና መታኛ። ቤዛ ምንድነው? ምን እያለሽ? አንተ ወጠጤ ከዚህ ሂድ። ለምንድን ነው የምሄደው? ቤዛ ምን እያለሽ ነው? ኧረ በእናትህ ተው፣ ልጁ ምንም ጤነኛ አይደለም። አንቺ ፌንጣ ስነ ስርዓት። አንተ ሰው የቆይ ችግር ምንድነው? አንተ ራሱ ችግር ምንድነው? ልብ ካለ ለምን ያዋጣልንም? ጫካ እንሂድና እንደው ምን አንሂድ፣ የፈለክበት ቦታ ሄደን ይወጣል። አንተ ያሬድ ያማል እንዴ? እንዴ ቤዚ በቃ እንደዚህ ከፍ ዝቅ ሲያደርግሽ ማየት አልችልም። እሺ አሁን ተረጋጋ፣ እኔ አናግረዋለሁ። አንቺ እኮ ልታናግረው ሞክረሻል፣ ግን እሱ የሚሰማ ጉድ አይደለም። አንተ ልጅ እኔ ሰው በጥፊ ከመተው በጣም ቆይቻለሁ። እጄን እየበላኝ ነው። ያሬድ በእናትህ አሁንም ነግረን ነገር ስማኝ። እሺ ምንድን ነው የምሰማሽ? ያሬድ አንተ እዛ ጋር ጠብቀኝ፣ እሱን አንዴ ብቻውን ላናግረው። አንተ ልጅ ቆይ ምንድነው ችግርህ?